ዘመኑ ዘመነ መሳፍንት ነው። ኢትዮጵያም እንደ በካር ሴት ምጭ እንቋ በስቷታል። ልጆቿም እርስ በርስ በየአካባቢያቸው ሁሉ ለራሱ የንግስናን አክሊል እየጫነ ልምራህ እያለ መኳንንት መሳፍንቱ በጦርነት ተወጥሯል። አባት የዚህ እሳት ዋነኛ አቀጣጣይ ነው። ጎጃምን አስገብሮ ይገዛ ነበር። ኋላ ጉልበቱ ከቀን ወደ ቀን እየፈረጠመ ሄደ። በጎጃም ያሉትን መኳንንትና መሳፍንትን አንበርክኮ ማስገበሩን የፈሩ ጎንደሮች አባቴን በዝምድና ጉልበቱን ማርገብ ፈልገው ልጅህን ለልጃችን ብለው ጠየቁት። አባቴም ጎንደር ቤተ መንግስት የመግባቱን ነገር በቀላሉ ወደሱ ስለመጣ እኔን አንድያ ልጁን ሰጠኝ። የጎንደሩን አልጋ ወራሽ ልዑል መርድም ታናሽ ወንድሙን ልዑል እንዳልካቸውን አስከትሎ ሊወስደኝ መጥቷል። እናም ዛሬ ሰርጌ ነው። ወንድም ጋሽ ለደርሶች በተፈቀደላቸው ደግም አይደል? የለኝ የረድፍ ጥያቄ እኮ የድንበር ጥያቄ አይሆንም። ጥቅሙ ለእኛም አይደለም። ትነግድም እንደሆን
ማንነትሽ ምስክር ነው። ከወት ከምንሽላትሽ ይበልጣል። ከክብር ጃዡ የእናት የልጅ በንቀት የወደቀውን የአባትሽን ዙፋን ዳግም መልሰሽ ልታነሺ አደራ። ግን የእህቴ ቅድመ አያቶችሽ አጥንት ሾኮ ነው የወጋሽ። አላችሁ ብሉ እንጂ ያዙ ብሉ ያዙ ለመሆኑ ስሙን ማን አላችሁት? ሀብቴ፣ ፍሳዬ፣ ደስታዬ ብዬዋለሁ። ሚስቴ የ10 ወንዶች ልጅ አባት ስላደረገችኝ ደስ ብሎኝ ደስታዬ ብዬዋለሁ። ስለምን ደስታ ነው የሚያወጉት አንቱ? ሀገሬና ሀገሬው ደስታ ከራቀው ስንት ዘመን አስቆጠረ። እርሶ ስለምን ደስታ ነው የሚያወጉት? መሪ ቢሉ ሽፍታ ደሃውን እየገደለ እያመሳቀለ እያቃጠለ ነው። ለዚህ አይነት የሀገር ህመም መድኃኒቱ ደማከሴ ቴዎድሮስ አይደለም? እንደው የልጫው ተባት ታደርጊው ምን አለ? የምነግሰው ቴዎድሮስ ነው ስትባይ ሁሉንም ቴዎድሮስ አልሽው። ይሁን አሁንም ደግሞ 9ኙንም ተራ በተራ ቴዎድሮስ ስትይ ደንብዬ ተቀበልኩሽ። 10ኛውንም ቴዎድሮስ አይሆንም ብያለሁ። አይሆንም። ይህን አሸርጋጅ የት አገኛችሁት? ንጉሥ ሺህ ዓመት ይንገሱ። ጎንደር ድንበር ግድም አገኘ ናቸው። አንቱ ስላታ ንግስና ይህን ሀገር ሲቀበል ምን ሆንኩ ብለህ ነው የወሰለትክ?
ጌታውን የከዳ ለቀጥ ከሃዲ ነው አይደለም እንደ ጌታው? ጥሩ ብለሃል። የንጉሴን ልጅ ወዴት ሸሸካት? የትም አልሸሸኳትም ጌታው። እናስ ወዴት ወሰድካት ሊባል ነው? መቼስ ምድር ተከፍታ አልዋጠቻት። አርባ ጅራፍ ስትቆነደን መናገር ላይቀር ተናገር። አሁን ብትናገር ኋላ አይነድህም። ተናገር። ጎንደር ድንበሩ ስንደርስ ሸፍቶች መሰል ማርከው ወሰዷት። የእኛ ታማኝ ምን ነው እሷ ታዲያ አብረህ አልተማረክ? ወደ ዳሬ እጅ እንጂ ቋላ የቀሩት ክጅም አይደል። ወደ ጎንደር ትሸግራለች ወይስ? አሁን ጌታዬ እነሱን ስከትል ነው የተያዝኩ። አዛዥ ተስፋ ጎንደር ካለች ለልዑል እንዳልክ ደብዳቤ ክተብና ይዘክድ። አንገቷን አንቆ ይሰጠኛል። ሽፍታን ማርኳት ከሆነ ወሮታውን ከፍላለሁ ብለህ ይዘህልኝ ና። ይህን ወስላታ አውጣና አንገቱን ቅር ደሞ በሴቶች መሰለል ተጀመረ። የማን ኖር የለቃሚ ናችሁ? በይ ጌታዬ፣ እኛ ምንም ስለምታውቁት ነገር የምናውቀው ነገር የለም። ችን የመሰለ ሳዱላ ወየት ይዘሻት እየሄድሽ? ጌታዬ፣ ጉልበተኛ ባገሩ ተነስቶ ጎተራዬን አራቅቶ ጉልቴን ነጥቆ ያበቃ ልጄን ሊነጥቀኝ ሲል ሰደት ገባ። ምነው አሽከር ሰላም አይደለም እንዴ? አልጋ ወራሹ ተገለዋል ነው የሚባል ጌቶች። አይ ዛዲያ ተይ በላይ ሰላም አለ። ማን ገደለው? በይ አረገኝ ጌቶች፣ እሱ ስርግጥ አይደለም። ነገር ግን የሀገሬው ሰው እንደሚለው አብርዬና መንገሻ ናቸው የገደሉት ነው የሚለው። አርጎት ነው ማለፊያ ነበር። ጎበዝ፣ ይህንንማ ገዳዩን ማወቅ ወሳኝ ነው። ከደጃች መንገሻ ውጪ ያደፈጣል ማለት ነው። መንገሻን ስንጠብቅ ያደፈጠ ኖሯል። ጎበዝ፣ ይህንንማ ጭራውን ጌታዬ፣ ፍቃደው ትሆነ ልናገር? ምንቴ አንቺም ጌታዬ፣ በፊት ወገሱን ታገኙ። በእኛ ቄስ ይወጋ የከረመው አልጋ ወራሹን ያስገድል የገዛ ወንድሙ ልዑል እንዳልካቸው ነው የሚል ወግ። ምን አልሽ አንቺ ስላታ? ይህን ወግ ደግሞ ወየት አመጣሽው? በይ የሰማሁትን ዝም ተምል ብዬ። ለመሆኑ ስማችሁ ማን ነው? የእሷ አትሞቹ፣ እኔ ደግሞ ሳባ። አሽከር ውሰድና ማረፊያ ስጣቸው። አልጋ ወራሹ ልዑል መርዕድ በመገደላቸው ምክንያት መምከር ያስፈልጋልና በየግዛቱ የምትኖር ራስም የሆንክ ሁሉ ቢስ ቢወደድም የሆንክ ቀኛት ነው የሞተ ሰው ለኔ መገሰሱ ለመገስገሱ ነው የሞተ ሰው ለመገስገሱ ነደራየ ሆነው ያደገ
አትግበሩት ይቁም እንዲያገድያነ በተስኪያን ጓሮ መሆኑን እናውቃለሁ በተስኪያን ጓሮ መሆንክን አውቃለሁ የሙት ዘመድ የለው እያየሁ አልፋለሁ እያየሁ አልፋለሁ እያየሁ አልፋለሁ አይ ባለጌን በቅሎ ላይ ቢያወጡት ሰማይ የወጣ ይመስለዋል። ታመመ ቢሉት ሞተ ያሉት መሰለው እንዴ? አልጋ ላይ መዋሌን አይቶ የወኩ ልጄን አልጋ ወራሽ አሳጣኝ። አወይ ጊዜ አሳየዋለሁ። የወንድምህን ገበያ አንገቱን ቆርጬ አመጣልሃለሁ። አባቴ የልጅ ደም ከልቡ ነው ይቀር። አባቴ ሳልሞት ወንበሬም ተንዶ ድካሜም ዋጋ አጥቶ ማየት አልሻም። አልጋዬን ሳልሞት ማውረስ አለብኝ። እንግዲህ ቃሌም መንግስቴም እስከ ወዲያኛው የማይነቃነቅ እንዲሆን እፈልጋለሁ። ማለፊያ ሀሳብ ነው። ገበሬው፣ ሀብታሙ፣ ድሃው ንብረቱን እየተዘረፈ ሲባትን እየዋለ ሲባትን እያደረ ይኸው ጃንሆይ ጭንቅ ላይ ነው። ታዲያ ለዚህ ጭንቅ መድኃኒቱ እንዳልክ አይደለም ማለፊያ ሀሳብ ነው። ጃንሆይ ልቡ ላበጠበት ሽፍታ ማስተንፈሻ የሚሆን ግሩም ሀሳብ ወስነዋል። እንዳልክን የመሰለ የወንዶች ወንድ ወልደናል። ሚሽቲቱም እንደው ታይታለች። ያ የጎጃሙ ንጉሥ ተክለ ሃይማኖት ልጁን ሰጥቶናል። በዓለ ሲመቱን ቀን ቆርጦ ቶሎ ማንገስ ነው። ንግስናን በደም ስላገኙ ብቻ ቀላል አድርጎ ማየት አያወላዳ። ስለዚህ ንግስናዬን የማወርሰው በዕድሜ ሳይሆን በጀግንነት ልክ ነው። ስለዚህ ሶስቱን ሽፍቶች ወይም ሁለቱን ይዞ ላሳየኝ ጀግና አልጋዬን በቁሜ ሰጠዋለሁ። አለያ ግን ይብላኝ ለእናንተ። ሸፍታችሁም ቢሆን በመከራ ወድቃችሁ ወንበሩን አስቀሩት። ሌላ የምናገረው የለኝም። አበቃም። ራሳችሁን ለጥቃት ሳታጋልጡ የእነዚህን ዘላን ሽፍቶች ውድቀት አሳዩ። ሁለታችሁም በእኔ ፊት እኩል ናችሁ። ጊዜ የላችሁም። እኔ ከሞት ጋር ተፋጥጫለሁ። ጃንሆይ እንደኛ ሀሳብማ ልዑል እንዳልክ ይነግሣል ብለን ነበር ያሰብነው። ግና ሰው ዘያስብ እግዚአብሔር ይፈጽም ነውና ሰው ካሰበው እግዚአብሔር ያሰበው ይበልጣልና ጃንሆይ እንደ ፈቃዶ ይሁንልዎት። አልጠማም እንዴ? ግን የእናቴ ልጅ ምዋ እናንተ ወለደች። ተይ እንጂ አክስት፣ እንደዚህማ አትበይ። እግዚአብሔሩ በነገስታቱ አድሮ ህዝቡን ይጠብቃል። እንዳልክም ባለሟል አድርጎኛል። እውነት ነው። ባለሟል መሆን የፈጣሪ ነው። ግን ጌታው ወንድሙን ሲበላ ዝም ትለዋለህ? ዝም ነው የምትለው? ያልሸገረሽ እኛ የምንፈልገው አለም ከገብሮ የሚቀንስ አንድም ሽፍቶቹን ጸጥ የሚያደርግልኝ ጅግና። አንተ ጌታ ደግሞ ለጅንነት ማብሎ አሁን ጸጥ ያደርጋቸዋል። ይህ ከድፍረትም በላይ ነው። ከንቀትም በላይ የወንድሜን ገዳይ አይቀጡም ቅጣት ቀጥቼ ካልመጣሁ ከሞት ቁጣ። እንዲያው ግን ሳስበው ወንድም ጋሽ
የአልጋ ወራሽ አሟሟት እንዲሁ ግራ እያለኝ ነው። እንዴት ግራ ገባ? አይ እንዲያው ብዬ ነው። በል ደህና ደር። ለአዲሱ በሽታ መድኃኒት ባህረ ነጋሽ ስለደረሰ በፍጥነት ለህዝቡ ይዳረስ። እንግዲህ አሁን ነው ባጭሩ መታጠቅ፣ ወንበሮትንም በእጆት ማስገባት። አይ እሱን ውስቶ እኔ የሚያሳስበኝ የህዝቤ ነገር ነው እንጂ የወንበሩ አይደለም። ይልቅስ መድኃኒቱ ለህዝቡ እንዲዳረስ በፍጥነት አድርግ። እሺ ጌታዬ፣ እሱስ እውነቱን ብሏል። ጀግና የጀግና ልጅ ጀግና ነው የወለደው የመኳንንቱ ልጅ ጎበዝ የጎበዝ ልጅ ጎበዝ የወለደው ጥላቱን እንደ በጋገር መረደው። አንተን የወለደች ባየዋትናክ የተሞላ ቢራስ መስል አንገክ መስፍን እንደሆነ እንኳን ቆሜ ሞቼም ቢሆን ስልጣኔ ነው። የታጠቀው ጥይት ሰማንያ አባባ ከመሞቱ በፊት ቃሉን መቆናጠጥ ነው። በልተቀመጥ በለው በኩራት በወንበር አሽቆጠቁጠኛል ፍቅርም እንደወጣ ጌታዬ፣ ለጀግንነቱ ማን ይስተካከሉታል? መስፍን እንኳን ሊደራደሩ ጨርሶ አያስቡ። ነገ ዛሬ ሳትሉ ያሉበትን ቦታ ፈልጋችኋለሁ ማለት ያ ጌታዬ፣ ሌላውን ለኔ ተው። አይ አዋጅቴ እንግዲህ አዋጁን አደመቅ ነው ማለት አዋጅ ብሎ እናንተው አዋጁን ሰምተናል። ይሄ ውርንጭላ ገበያውን ሊቆጣጠር ይመጣል። ምን ያህል ፈረሰኛና ጓዝ እንደያዘ በደንብ አጥርታችሁ እንድትመጡ ሰማችሁ። ካዘዝኳችሁ ውልፈት ብትሉ ወርድ ከራሴ ባሉ ሄዱ። እኔ የምለው ዋላስ ይሄ እኮ አዋጅና ህግጋት ማብዛት ሲጨንቅ ነው። ሲፈራ እኮ ነው መድረሻ እስቲ የት እንደሚገባ እናየዋለን። አብርዬ እድል ያመልጥ እናት ወድ አብርዬ እስቲ ዝናቡም እየበረታ ነው። ወደ ውስጥ እንግባ። ሳይሻልም አይቀርም። ምን ታህል ጓዝ ይዟል? ኧረ ጌታዬ ብዙም ጭፍራ አልያዘ። ፈረሰኛውስ ምን ያህል? ኧረ ከእሱና ከሁለት አገልጋዮቹ ውጭ ሌላ ፈረሰኛም አላየም። ተንቀናል እኮ ጎበዝ፣ ተንቀናል እኮ። አሽከር አብያት ጌታው ደጃዝማች መንገሻ ዘንድ መላእክተኛ ስገድ፣ ሌቱን ገስግሶ እንዲመጣ ጌታ መከረማ ያስፈልጋል። አለመቱ ተንቀናል አንተ። ይሄ ውርንጭላ ንቆናል። ሀገሬው ከነሱ ውጭ የነገስታት ደም የሌለንም ይመስል አይተወኝ እስኪ። አሁን እንደው የሚያብር እጅ ጠፍቶ ነው እንጂ ማን ይሙት አምደ ጽዮን ወንድ ሆኖ ነው። አያንተው ማበሩን ማን እንዳገደን እንጃ። እንጃ። አሁን ምን ፈልገን ያስጠራል? ያ ውርንጭላ ገበያውን ሊቆጣጠር ቢመጣ ያለምንም ጭፍራና ጓዝ ነው አሉ ብቻውን የሚንገላውት። እህስ ምን ትላለህ መንገሻ? ተነስ ተነስ በለው። ተነስ በለው።
ተባባሪ አብርዬ ጀግናው ገሎ ፎከር በደንብ ስንታል ከሳራ 12 በልሽ ሁሉንም ፍታል። ኧረ ጌታዬ ልዑል እንዳልካቸው ትእዛዝ አላቸው። እሱም ንጉሥ የምንጉሽ ልዑል እንዳልካቸው ለድርቡሾች ሊሸጣቸው። እሱስ ልክ ነህ። ከእኛ ቢወስዱ ስለሚወደድባቸው እኮ ነው ከእኛ ወስዶ ለእነሱ ሊሸጡ። ይህ ምቀኛ በል ሁሉንም ፍታል። ሁላችሁም እየፈታችሁ ወደ ቤተ መንግስት ተሰጣችሁ። አክስት ወይ ልዑሉ ጋር ለመቅረብ ምንድን ነው ማድረግ? ርሰፊ በላሻል ልጅ ተይ ወበይ ሳባ ወይ ኧረ ሜል ሴፍ ለዚህኛው አስባሪያ ምን ያህል ወቄት ትጠይቃለህ? ጌታዬ ወይ እንደሚያዩት ከሆነ ለቤተ መንግስት የሚሆን ምርጥ ቀልብ ነው። 25 ወቄት ነው የምጠይቀው ጌታዬ። በሉ ፍቱት፣ ፍቱትና ከእነሱ ጋር ወደ ቤተ መንግስት ይዛችሁ ባሪያ ነው። ለዚህኛውስ ምን ያህል ወቄት ነው የምትጠይቅ? ጌታዬ ወይ እንደሚያዩት ከሆነ ምርጥ ቀልብ ነው እንደሚያዩት። ስለዚህ 25 ወቄት ነው የምጠይቀው። እነዚህ ሰዎች ውሰድና በየሀገራቸው ወደ መጡበት ወልትና እንዲሰጣቸው። ምን እያደረክ ነው? ክፈሉ ብላችሁ እምቢ አላችሁ። ወሰደው ውሰዱ። መጀመሪያ ነገር ያልነበረ ከፈለኝ። ምን ላድርግ ጌታዬ? ከፈለኝ። በከርሞ ምን ያልነበረ መጀመሪያ አገልግሉን ወዴት ነበር የላኩት? ምን ትለማመጧል? አንተው አብረን በልተን አብረን ጠጥተን አብረን ይሙት። ይህን ምን መማር ነው? ነገሽ ወስላ ተናገራ ጌታዬ። ቤተሰቦቼ ያለሁበትን ያውቁ ዘንድ ብዬ ነው። የትኛው የመኳንንት ዘር ነበል ቤተ መንግስት የላክ? ይችን ታውቃታለህ አይደል? እውነቱን ካልተናገርክ ክርስቶስ ምስክሬ ነው፣ እደፋል። ተናገር። አልተናገር። አውጣ። ተናገር። የመስፍን መልእክት ወሰድና ወዲህ አንጠልጥልልኝ። ውሽማ ለሴት ማር ነው፣ ባል ግን ሬት ነው። ባለቤት ቴዎድሮስ የተባለ ውሽማ አላት መሰለኝ። 10 ወንድ ልጅ ብንወልድ 10ሩንም ቴዎድሮስ ብላ አስቀየመቻቸው። ይኸውሉ ለወለድኩት ልጅ እንኳን ስም ማውጣት ተነፍጌያለሁ። እመጫት ወደ ቅርጫት አሉ። ላታበሏት አትገምቷት አለ ያገሬ ሰው። ከኔ አልፌ ሽማግሌ አታንጓንቺ። ከአንቺ ሴት ክሱንም ሰምተናል። 10 ወንድ ልጅ ወልደሽ ስማቸውንም ቴዎድሮስ አልሽ። ይህ ከየት የመጣ ፈሊጥ ነው ለመሆኑ? አባቴን፣ ወንድሜን፣ ንዋዬን በአንድ ውድቅት በአንድ ቀን ነው ያጣሁት። በዚህ ላይ ሽፍታዎች መውጫ መግቢያ ሲያስጨንቁን የነፍስ አባቴን ሄጄ አዋየኋቸው። በመጽሐፍ የተጻፈ ንግርት ነው ብለው አሉኝ። ቴዎድሮስ የሚባል ጀግና ኢትዮጵያን አንድ አድርጎ የሚገዛት ጀግና ይወለዳል ብለው አሉኝ። ታዲያ
ታዲያ ይሄንን ሁሉ የምትወድ ሴት አይደለችም ወይ ብዬ ብጠይቃቸው አዎ አሉ። 10ኙንም ልጆቼን ቴዎድሮስ ብላቸው እግዚአብሔር ለሰጠኝ ጸጋ ነውር አለው። እናንተም ልጆቻችሁን የልጅ ልጆቻችሁን ቴዎድሮስ ብላችሁ ስም አውጡላቸው። ወይኔ ሰውዬው በአምላክ እጅ ተይዞ ተማየት ሞት እንዴት ደግ ነው። የሞትንም እኛ ያለንም እኛ በሞት ሁለት አንበሳ መውለድን ዘነጋው። ይሄ ምናምንቴ ልጅ አይዞህ አባት፣ የወንድሜ ደም ጠብታ፣ ድፍረቱ ግን የዘላለም። የአባቴን ወንበር እንዲህ እንደደፈረ አይማርም ብሎ መሳፉጃ ጠራቱ መለቃለቃው ደምራጨቱ ወልዳ አጣው ያንን ባለጌ እጅጉን አስራ በስልቻ ሰፍተን ሄዳጣው ትቻት የማለርሰ
ያስፈራ በሮ ሰንኩሞበት ያስፈራል ግራሮ ጌታዬ የእጅ ስራ ይኖረዋል። እሱን ነገር ባይነጉት ደግ ነው። ምናልባት ንግርቱን የሰሙ ሰዎች ልከውት እንዳይሆን። ፍራፍሬ በሊታ ነው የወንበሩ ጌታ የሚለው ነው። የኔ ልዑል በሰላም ትገባ ዘንድ ድንግልን ለምኛት ነበር። እሷም አላሳፈረችኝ። በሰላም ገባ። ልዑል በፊት ዘወትር ጮማ ይቆረጣል። ይችን ፍራፍሬ ትቀምሳት ዘንድ ልኬልሃል። ልዑል ያንተ መልእክተኛ ባለፈው ገበያ ላይ መልእክት ሲያቀብለው የአብርዬ ደርሶበት ይዞ ሰቅሎታል። ከይ በኋላ መልእክት የምሰድልህ እኔ ነኝ። እንግዲህ ድንግል ትርዳ። ማንን መልእክት ያመጣው? አንዲት ሴት ናት ያመጣችው አሉ። ማንነቷም አልታወቀም። ጌታዬ ከወዴት የተላከ መልእክት ነው? ነፍስ አዳኝ ጠባቂያችን ነች። የእኛስ መልእክተኞች አብርዬ ይዞ ሰቅሎታል። ጌታዬ ሽፍቶቹ ተገኝተዋል አሉ። ማንኛው ነው? ቦታው የት ነው? ከዝንጀሮ ገደል አብርዬ ራስ ሄዳ መውጫ መግቢያውን ውሎ አዳሩን አጣርታ እርግጠኛ ስትሆን እርግጡን ንገረኝ።
ቁስል ጠፈፋለል። እንዲያው ፈጣሪ የውሻ ቁስል ያርግልህ። አብርዬ አባታችሁ ለአንተና ለወንድም የገባላችሁን ቃል ሰምቶ የሸረበው ከባድ አደጋ ነው። ትክክል ካልሆነ ቦታ እንደሚኖር አስወርቶ እናንተ እውነት መስሏችሁ ወደዚህ ስትመጡ አድብቶ ሊያጠፋችሁ ነው። እሱ በትክክል የሚኖር እረኛ ገደል ስርስሩን ስትመጡ ትልቅ ቋጥኝ አለ። ቋጥኙን ከቦ ነው የሚኖር። ቋጥኙ ታዲያ ብዙ መግቢያ ነው ያለው። ግን የእሱን መግቢያ ታውቀው ዘንድ ተመግቢያው አጠገብ ላይ ዛፍ ላይ መቀነቴን አኖሬልሃል። ወንድም ጋሽ ቤት እንደሆነ ታውቃለህ? ጌታዬ የአንዱ ሽፍታ መኖሪያ አግኝቼዋለሁ ብሎ ጦሩን ይዞ ዘምቷል። አንዱ ሽፍታ ነው? አዎ። ጌታዬ እርስዎ ዘንድ ለመቅረብ ንጡ አይደለም። እንዲያው ይህችን ሰባት ሄዷን ከትታግዝ ግድ የለም ንጡ ስላልሆንኩ ነው። አዴፍ ነው
ዋሻው መግቢያ ላይ መቀነት ታገኛላችሁ። ሳትገሉት እና ህይወቱ ይዛችሁልኝ ሂዱ በሉ። እናንተ በዚህ ሂዱ፣ እናንተ በዛኛው ፍጠኑ። ውብዬ እንደሆነ የትኛው ሽፍታ አላን የምንሄደው? ባለፈው መጥቶ የነበረው ደጃች መንገሻ የሚሉት እንዴ? ቦታውን ውስጥ ታውቂዋለሽ? እዚህ አካባቢ እንደሆነ አውቃለሁ። እንደሰራ ይገደላሉ። እንዴው ከአንዱ ሽፍታ ወደ አንዱ ሽፍታ እንዲሁ እንደተንከራተትን እንኖር ልጅ። አይሁን እንግዲህ ምን እናደርጋለን? በእንግዲህ እንሂደው ወይ አሜን። ህዝቡ በደንብ እንዲሁ መቀጣጫ ይሆናል። እንዲህ ነው ወኔም ጉልበትን ሲቀዳ አባቴን ገላል፣ ወንድሜን ገላል። እዛችሁት ተነስ ተነስ ተነስ። ማነሽ ደግሞ አንቺ? ኧረ ጌታዬ ጌታዬ፣ እኛ የአብርዬ ባሮች ነን እኮ ነኝ። እሺ ገረገረገረገረ ቀስ በል። እጃች ነስ ምን ልትሆኚ ወዲህ መምጣትሽ ነው? ጌታዬ ደጃች አብርዬ ጋር ነበር ኑሯቸው። ዛሬ ውድቅት ላይ የንጉሥ ወታደሮች ናቸው መሰል እንዲያው ዙሪያችንን ከበው ሊጨርሱ ሲሉ ጫካ ገብተን ነው ነፍሳችንን ያተረፉ። ምናምን ተይ፣ ከኔ በላይ ንጉሥ አለን? ኧረ ጌታ ንጉሥ ኖት ብዬ እንጂ ወዲህ ማምራቴ ታማኝ ባሪያ ልሁን ማለቴ እንዲያው ለሌሎቹም አልከጅልም። የሆነስ ሆነና ደጃች አብርዬ ምን ደርሶ ይሆን? እሱ ሳይ ይቅራይን ነገር ጌታው
ያው ሌሊት ላይ ጦሩ ስትረማመስ እኛ እንቅልፍ ላይ ስለነበርን የውር ድንበራችንን ነው ነፍስ ያውጪን ብለን ያመራል። ለማን ናችሁ? የአብርዬ ወታደሮች ነን። ወዴት ትሄዳላችሁ? አብርዬ ጉድ ሆኖ በአምደ ጽዮን ወታደሮች ተይዟል። ጌታዬ፣ አረ ነገር ውስጥ በጣም ያስፈራ ነበር። አስፈራሪው ተብለሽ ነው እንዴ የተላክሽ? ማነችን አሮጊት አውጣና አንገቷን ቅላል። እሺ ምንድን ነው? ወታደሮች ይደጃሉ። ልስለቅ እያሉ ተለቅሞ ስለቋጠው ጌታዬ። ምንስ ምንድን ነው ጌታዬ? ጉድ ሆነናል። ጀግናው አብርዬ በአምደ ጽዮኖች ወድቋል። እና መንገሻን ምን አድርግ ትሉታላችሁ? እኛማ ጌታዬ አምደ ጽዮን ወድቆ መንገሻ እስኪነግስ ድረስ ታማኝ አገልጋይ እንሁን ነው። ምን ያህል ናችሁ? የሞተው ሞቶ የተማረከው ተማርኮ የተረፍነው እኛ ነን። እነዚህን ሴቶች ታውቃቸዋል? ምን ነው አታውቃቸው? አውቃታለሁ። ይህች ወስላታ እንዴ ተነፋስ ቀድሞ እዚህ መድረስ ከክህደት አይተናነስም ብዬ ነው። ፈጠኑብህ በጣም ጌታዬ። ይህ እኮ ከክህደት አይተናነስም። የኋላው ዝንጀሮ በፊተኛው ይስቃል አሉ። እናንተና እነሱ እዚህ የደረሳችሁት ኋላና ፊት ሆናችሁ ነው። ምን ለውጥ አለው? እነሱ እንደውም ሴቶች ናቸው። አንተ ነህ እንጂ የጌታህን መጨረሻ ሳታይ የመጣ። ይህችን አሮጊት ተውና ይህንን ወስላታ ወስደህ ቅላልኝ። ለእነሱም ማረፍ ያስተዋቸው። ጌታዬ ፈለጉኝ? አልገባኝ። መስፍን አንድ ሽፍታ ይዞ ሲመጣኛ ተቀምጠን እያየን አይሸለፈታም። የወንዶች ወንድ መሆኔን ዘንግተዋል። መንገሻን ይዞት መጣ ማለት እኮ እኛ ለሱ ምንም አይደለም። ንግስናውን ወሰደው ማለት ነው። ጌታዬ በፊቱ ሞገስ ካገኘው እጅ ከምን ባለፈው መሳሪያ እንልክላችኋለን ያሉ ደርቡሾች ባህልና ወጋቸው እንድንቀበል ይፈልጋሉ። ምን ይዘባርቃል? የተደራደርነው ግዛት ማስፋት እንጂ ሌላ ምንድን ነው? እንደውም ይተውት። አሁን ተወጣና ከተማ ወርቅ ያለውን ወርቁን የሌለውን አሞሌውን ስለት ትመጣለ። ጌታዬ ይሻላል ብለው ነው አንገራግራል። አይ መቼም በደቦ ወጥተን ምንም ያህል ብንሸክፍ በቂ መሳሪያ መግዣ እናገኝም ብዬ ነው። አይሆን ከክርስቲያኑ መባውን ከሙስሊሙ ደግሞ ለዘካ የሚያወጣውን መቀበል ይሻላል። ጥሩ ብላለሁ። ከመስጊድ እንዲሁም ከቤተ ክርስቲያን ካለው ብቻ ገንዘብ ሰብስበ ከዛ እናሳዮች።
የሽፍቶች ጉዳይ ነው። እንዲህ ህዝብን አስለቅሶ እማን ላይ ለመንገስ ነው? ለመሆኑ ልቃችኋል? ሽፍታማ ተውንብድናው በስተቀረ መቼ ነገውን ያስባል? ግን ልዑል መስፍን የህዝቡን ጩኸት እየሰማ እያረጋጋ ነው። ጃል አይሄ ልብ ይስጣ፣ ልብ ይስጥ። እሰይ ልጅ አለች። ጎሽ 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 ጎሽ። እሰይ አንቺ እኮ ጀግና ነሽ ልጅ፣ ጀግና እታውሳታለሁ እኮ ጎበዝ። እንዲሁ እናትሽም እኮ እንዲሁ ጀግና ነበረች፣ ጀግና። እሺ እናቴ ጎበዝ። አይ ወንዲት ነገር እንዲሁ ምን ደረሰልሽ? እንዲህ ቀላል አለች። አይ ልጅ ቀላል እንዳልሆንማ ሻጣሁት ብለሽ ነው ልጅ። ግን እንዲሁ ምኑን ነው የምትጣጣላት? ወይ አክስት እንዲሁ ልዑል መስፍንን ባየው ሰ ደግነቱ ግርማ ሞገሱ ተሩቅ ይጠረኛል። እንደው አንቺን ቀን ባይተሽ ነው ዙፋንሽ ላይ ተቀምጠሽ ተነ ግርማ ሞገስሽ እንደ ፀሐይ ነበር የምታጠባርቂው። ምን ዋጋ አለው? እንደው አሁን አንዱ ሽፍታ ሳያረግስሽ ለሁነኛ መጠጊያ ብናገኝስ ልሽ። መጠጊያማ መች ይጠፋ ነበር። መጠጊያ ሰጠን ተክለ ሃይማኖት እንጂ ጊዜ የሰጠው ዜማ ቅርትን ያፈርጣል። ይሁን እስቲ አክስት እንግዲህ ይቅር በይ። እንደ ልጅ ልልክሽ የነገ መልእክተኛችን ነሽ። ሰይፍ እንዲበላ አይኖርሽ አክስት። በምድር ላይ እንዳንቺ ብትቀሪ ለሰይፍ ገብርሽ ታይክ እንዲለው ታይቅረብኝ ታይ 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 ልጅ ታይ ግዴለሽ ይቅርብኝ ግዴለሽ እሺ በይ አክስት ግዴለሽ እንጂንም ማሳቀቅሽ ግዴለሽ እሺ እንግዲያስ ምን አደርጋለሁ? ተቃልሽ አልወጣም ካልሽኝ እሺ እሺ እሄዳለሁ። እሺ እንግዲህ ማንነትሽን አትግለጪ። የደጃች አብርዬ ተላላኪዎች ወሬ እየቃረሙ ማለት እንዲህ የሚያመጡ ጎሽ፣ እንዴት ብለሽ ማንነትሽን ታግለጪ? አደራሽን የተላከ መልእክት ምንም የለም። ከዚህ በኋላ ለእኔ መልእክት ሲመጣ ከና መልእክተኛው እንድታስገቡት ይሁን። እሺ። ምንድን ነው? እንዲሁ ለልዑል መስፍን መልእክት ይዤ መጥቼ ነበር ጌታዬ። ይግቡ። እሺ 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 ጌታዬ እሺ።
የኔ ልውል ዛሬ ለአንተ የሚነገር 3 መልእክት አለን። አንደኛው መልእክቱን ይዛ የመጣችውን ሴትዮ አደራ ደብቀ በክብር አኑርልኝ። ሁለተኛው ደግሞ ታገልግሌ ውስጥ የእናቴን ማስታወሻ ጌጥ ታገኛለህ። ካንተው ጋር በክብር አኑርልኝና ኋላ ስንገናኝ ትሰጠኛለህ። በማብቂያው መልእክቴ መንገሻ ስለተባለው ሽፍታ መንገሻ አደን ይወዳል። አደን መሄድ አይወስንም። ጠገብ ታለው ጫካ ውስጥ ነው የሚያድን። ያው ትንሽ ጦርን አስከትሎ ነው የሚሄድ። አንተም ሰኞን ጠብቀ ተጫካው ተወረድ ብዙም ሳትደክም ትይዟለህ። ታዲያ አደራ መንገሻ ክፉ ሰው ነው። ጦርህን እዘዝ እንጂ አንተ ወደ ጫካው እንዳትወርድ እሺ? ነው እባክዎት እናቴ፣ ይህች ድንቅ ሴት ማናት? ወይትስ ነው ማግኛት? ጌታዬ እችን ታህል በፊቱ ሞገስን አግኝቼ ካቆም እንደ አምላኬን አመሰግናለሁ። ግና የላከችኝን ሴትዮ ፈጥሞ አላቃትም። እንዲያው ፈቃዱ ከሆነ እንዶ ቢሸኙኝ እባክዎ ጌታዬ። በሉ ለማንኛውም የላከችው ሴት አንተ ጋር ደብቀ በክብር አኑልኝ ስላለች የትም አይሄዱ። እኔ ደግሞ ቃሏን አከብራለሁ። ናውዴ ይህችን የተከበረች ሴት በታላቅ ወልፍኝ አስገብተ እንድታገለግላት አስፈላጊውንም ጥበቃ ይደረግላት። የሚያስፈልጋትን ነገር ሁሉ እየተዘጋጀ ይቀርብላት። በሌድ የታትሉትም ይበቃል ላያል ሰው የባለ አባቱ ልጅ የኔ መልከ መልካም በእጁ መስጠት እንጂ ጀግንነት በእድሜ ሳይሆን በስራ ነው። ይኸው ደግሞ ጀግና ልጅ ወለድ። የልጄን ደም መልሰ ስላየው ህመሜ ሁሉ ጠፋ። የልፋቴን ዋጋ ፍሬውን ቀመስኩ። ትሰማለህ ልጄ? የምነግርህን ልብ ብለህ ስማ። ከእንግዲህ ህዝብህን አክብር። የህዝብ ባሪያ እንጂ የህዝብ ጌታ አትሁን። ዛሬም ብቻ ሳይሆን ነገንም እያስብ በሚያልፉ ጊዜዎች ላይ ሆነህ የማያልፈውን ታሪክ ስራ። ተባረክ ልጄ። በዓለ ሲመት በቶሎ ይዘጋጅና ንግስናን ተቀበል። ብዙ ስራ ይጠብቀሃልና ፈጣሪ ያበርታህ። አበባው ዝጋጃ እንግዲህ ችላ ማለት አይሻም። ቀን ቆርጠን የበዓለ ሲመቱን ማክበር ነው። እውነት? አዎ፣ ሹመትን የሚሰጥ የሚቀባ አምላክ ነው። ስለዚህ ችላ ማለት አይሻም እና ሚስቲቱን መርጠን በዓለ ሲመቱ ይዘጋጅ። ምነው አባቴ ሚስት ታይተን የጨረስነውን ነገር እንደገና ወደ ኋላ መመለስ? ምን ነው የጎጃሙ ንጉሥ ተክለ ሃይማኖት ልጁን ሰጥቶን ሚስት? አባቴ ተባረክ። እግዚአብሔር ይባርክ። Para
የተነጠቅኩት ጀግናውኑ ቢሆን ባልከፋኝ ነው። ከዚህ ሸፍጥ ጀርባ ሌላ ሰው አለ። አንዲት አሮጊት አምጥቶ አሽከሮቹም ሞግዚቶቹም ልዩ ጥበቃ እንዲያደርጉላት ትእዛዝ ሲሰጥ ተሰምቷል። አሁን ወይት ነው ያለችው? እዛው መስፍን እልፊ ናት። ተገኘች አልተገኘች ካሁን በኋላ ምን ዋጋ አለው? ጌታዬ፣ ወንበሬን በአደባባይ ተነጥቄ መስፍን እንዲህ በቀላሉ መንበሩን የሚቆናጠጥ ከሆነ ወንድ የለም በሀገሩ ያሰኛል። ቢሆን መሸፈት ነው። አሊያ አሮጊቷን ይዞ ማን እንደሆነች መጠየቅ ነው። እናንተ አሮጊቷን አወጣጦች እንደምን ከርመሻል? የእርፍት ተስማምቶሻል አይደል? እንደምን ከረሙ? እንኳን ደስ ያሉት። እሰይ 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 እሰይ! እንኳን ለዙፋኑ አበቃው ጌታዬ። እንደውም ሜቴ እዚሁ ከርመው መለስ መለስ ብዬ ሳልጠይቆትም ቀረውም አይደል? አይ ጌታዬ፣ እኔ ምን ጎሎብኝ? ይህ ሁሉ ነገር አይደል እንዲህ ያለው ጌታዬ። እድሜ ይስጥልኝ፣ እድሜ ከእንጀራ ይስጥልኛ ጌታዬ። እድሜ ይስጥልኝ፣ እድሜውን ያርዝምልኝ ጌታዬ። አሜን አሜን። እንደውም ሜቴ የላከችዎትን ሴት ወይት ግድም እንደሆነች እንዲነግሩኝ ነበር አመጣት ጌታዬ። እንዲያው ይህን ሁሉ ማድረግ በእርሶም አይደል ያገኘሁት? ግን ጌታዬ፣ ኧረ ጌታዬ፣ እኔ ምንም የማውቀው ነገር የለኝም። አላውቃትም እኮ ጌታዬ። እንደው ስሟን እንኳን ቢነግሩኝ ሜቴ። ጌታዬ፣ ኧረ እኔ አላውቃትም ጌታዬ፣ እውነት አላውቃትም። በሉ ለማንኛውም እንደሚያስጨንቆት ከሆነ ዳግመኛ ላልሳቦት ነው። ይሽ ጌታዬ። ያስፈልጉትን ነገር ደግሞ ካለ እነሱን ይጠይቁ። ይሽ በሉ በርቱ። እድሜ ይስጥልኛ ጌታዬ፣ እድሜውን ያርዝምልኛ ጌታዬ። እንግዲህ ስሟን ማትናገሪ ከሆነ ምንድን ነው ነገሩ? ኧረ ተውኝ ተውኝ። ወረት ግን ጨረግላችሁ መጨረሻ የሆነልሽ ልጅ ወስላታ እናቴ ልጅ ድረሽኛውን እማይቴ ንግስት የሞልበላት ተቀመቼ ሳይሆን ቆሜ ላጫውታት እንደው እስኪ መጠጥ የደስ ደስ ያላት ዛሬ እንደሆነ አልተኛም። እንቅልፍ ባይን ያልዞረ ምን ነው ሜቴ? ደዌ ልጄ የባላባቷን ገደብ አንዙት እንዳልከኝ መጣ። እንዴት አለ ናስ እንጫወት እንጂ ብሎ ሆዲያችን እባክህ ልጄ እንዲህ አትሁን። አንተ እኮ የኔ ልጅ የጀግኖች ጀግና ቁንጮ ነህ። እንደው ንግርቱን ነው መሰል። አይዞህ ልጄ፣ ግማሹን ግዛት እንዲሰጥህ ማልደዋለሁ። በጅ ይላል
ወንድም እኮ የዋህ ነው። መስፍኔ እኮ የዋህ ነው። እሺ ይላል። እባክህ እንዲህ አትሁን ልጄ፣ እባክህ ና እስኪ ወይዘሮ ንግስት የደስ ያላት ከንግስቴ ጋር ሊጣሉ የማይበጅ እንዳው እንደሰጠኝ ነበረለ እንጂ ወይዘሮ ንግስት አባቷ ልጅ እኔ መልከ መልካም ከመስፍን ጋር ያለሽ ግንኙነት ምንም አውቀው ነገር የለኝም። ታውቂያለሽ? ተናገሪ። የት ነው ያለችው? ሲደረግ ይችላል። አላወጣችም ማለት ነው? አዎ። እንግዲህ ወስደሽ ነበር የምታውቂው የማታውቂው ስትታውቂሽ አውጥ። ጌታዬ፣ እቺ ሴትዮ ጎጃም ንጉሱ ጋር እየናቅ ማለት ነው። እኔ የምትጫወትብኝ ንጉሥ ተክለ ሃይማኖት የሚፈልጋትም ሴት አለችም እንዴ? ምን ነው መስፍኔ? ምን ሆንክ? እናቴ እኔ የሚሽታለች እንዲሁ ፍቀጅልኝ፣ እኔው ላምጣት። እንደ ባለጌ ልጅ ወላጅ እንደሌለው ሚስትን ለራስህ ታጫለህ። ከጎንህ ቆማ እኮ ሀገር መምራት የምትችል መሆን አለባት። እንኳን እኔ ከጎኗ ሆኜ አይደለም ብቻዋን ሀገር መምራት የምትችል ጀግና ነው። ጌታዬ፣ ከመስፍን መጀገን ጀርባ አንዲት ሚስጥር ሳትኖር አትቀርም። ምንድን ነው እሱ? እያሳለፈች ትምጣ አንዲት አገልግላለች እና ምን እንጠብቃለን? አድን አምጣል። ሁለት ወንድማማች የአንድ ጌታ ማግባት አይሆንም ብለውም አላባረሩ ጌ ወጥወሳን መጣጥለ ነው ፈስም ማለት ኧረ እኔስ የጌታ የታማኝ ባሪያ ነኝ። ጌታው ዝጋ አንቺ ሩጠ በምን ይበልስ የመስንም አይደል አንኩ አንኩ ጀግና የጀግና ልጅ ጀግና ነው የወለደው የመኳንንቱ ልጅ በል ተቀመጥ በለው በኩራት በወንበር ያሽቆጠቁጠኛል ፍቅርም እንደወተር የመኳንንቱ ልጅ እናንተን የወለደች አየኋት እናገር ጎበዝ የጎበዝ ልጅ ጎበዝ የወለደው ጥላቱን እንደ በጋገር መረደው የመኳንንቱ ልጅ የታጠቀው ጥይት 88
ሽጉጡ መርዘኛ ባለመናፈሻ አሾክሻጊን ሁሉ ሰጠው ማድረሻ የመኳንንቱ ልጅ ጎበዝ የጎበዝ ልጅ የአረመኔው ጎበዝ የባላጋቱ ልጅ እንታ ትልቁ ሰው የኔ ልውል በአንተ ብርታትና በአምላክ ፍቃድ ሁሉን ድል አድርገሃል። እንግዲህ በአይነ ስጋ እንድንገናኝ ከቋራ ኪዳነ ምሕረት ደብረ አፋፍ ላይ ታለው ጫካ ስር ጠዋት ተቀዳሴዋ መልስ እጠብቅሃለሁ። የወጣቶች ወንድም የጣፍከውን መልካም ያስጣፍከውን መልካም የጣፍከውን መልካም ያስጣፍከውን መልካም እንዳቃል ነቦ ለማንም መካካ የመኳንንቱ ልጅ ተምሮ ቦታ ካልሰጡት ተምሮ ቦታ ካልሰጡት ይህን ስትቀበል ያየ ሰው አለ? በፍጹም ጌታዬ፣ ማንም አላየኝ። እንግዲያውስ ይህን ተቀበል ያልከውን አሽከር እንደሚገባ ነው። እሺ ጌታዬ። ጥላቱን እንደበጋገር መረዴው የመኳንንቱ ልጅ የታጠቀው ጥይት 88 የመኳንንቱ ልጅ እናንተን የወለደች ባየኋት እናገር ሽጉጡ መርዘኛ ባለመናፈሻ አሾክሻጊን ሁሉ ሰጠው ማድረሻ ወንድም አንድ ቤት እየኖር ነው ላይ የምዋን ነገር ሰምተሃል? ምን ነው እንደው ቅዠት ብት የቀጥቅጡኝ? አይ አንደኛችን ሰሞኑን ወርደን እናያታለን። አይ እኔ ደስም አላለኝ። የመስፍንን መልእክት አገልግል እንዳልክ አሽከር ሞት ጨለፈኝሳ። ከየት ነው? ደህናም አይደለ? ያሳ አልመሸብህም? ልጅ ሬሳውን አርቃችሁ ጣሉት። ምን ነው ሸሸሽ? የንጉሥን ልጅ ልዑልን የምጠብቅ ይመስሉኝ። ኧረ ጌታዬ፣ እኔ ስለሚያውቁት ወግ ምንም አላውቅም።
ምነው ብቻሽን ያለ አጃቢ መሄድሽ? በሰሞኑ ንጉሥ ልታገቢ የታጨሹም ሴት አይደለሽም እንዴ? ኧረ እኔ ደህና የገበሬ ልጅ ነኝ። እያንገላታ አምጣት። እንደ ተጫወትሽብኝ እጫወትብሻለሁ። ሰናግሞት እንደ ተጫወትሽብን አትቀሪያትም። እባካችሁ አገልግሎኑ መላክ አቁማለች። እስቲ ከተማ ወጣችሁ ፈልጋችሁ ይዛችሁ። ጌታዬ ግን ማን ብለን የት ብለን እንፈልጋት? ቆንጆ ነሽ። የንግስና ደም ያለሽ እኔ አልገባኝ። ከሽፍታ ጋር ምን እንደምታደርጊ ያው ዳም አባትሽ በማያገባው ገብቶ ሞቱን አፋጠነ። ቆይ እኔ አልገባኝ። አባትሽ ያጣውን ግዛት ሽፍታ ይዘሽ ስነግሽ አትነግሽ። ትንሽም ከቀሰምጥቸው ምድር ላይ ነው ምለጭ። አንብላቅልሽ መጀመሪያ መስፍን የአባትሽን ገዳይ ልጅ ያገባል። ከዛም ቤትሽን ቆርጬ ለጠቅላይ ሚኒስትሩ ሰጠዋል። ይሄ ሁሉ ለፍለፋ ሳባ ትፈራለች ብለህ ከሆነ በጣም ተሳስተሃል። ልኮራበት ጀግና አባት ነበር የነበረኝ። ለአንተና ለመሰሎች ፍርሃት ሆኖ የኖረ ያሳደገው ውሻ ነከሰው እንጂ ያንተ ተላላኪ ያተክለ ሃይማኖት ነው እንዲያደረገው እንጂ ታውቃለህ ጀግና መሆኑ። አንተ አቅም ስላጠረ በመርዝ አስገደልከው። ነባሽ ነው የምትሰናብቸው። ሰናብደው እንጂ እገልሻለሁ። መግደልማ ልማድ ነው። መግደልማ ልማድ ነው። ለምን አትገለኝም? ገዳላይ ገዳለኛ ሀገርን ሸጠ መሳሪያ የምትገዛው ወራዳ ነው። ሰማ ሀገርን አስገብሮ ሀገር መግዛት የጀግና መገለጫ ወንድነት። ሀገር ሸጦ ግን ሀገር ልምራ ማለት ሆዳምነት። ሀገርን ምን አሳጣችን? ጀብነ ጀብ ስለኔ ከሆነ አታስብ። ወንበር ምንም አይደለም። መስፍን በመንገሱ ግን ደስ ብሎኛል። አሁን ብሞትም አይቆጨኝም። መቆጨት አለመቆጠር ስትሞች ብትናገር አይሻልም? ለወንድም ያልተመለስክ አረመኔ ለእኔ የሚራራ እንጀት ይኖራል ብዬ ማስብ ቄል አይደለም። ወስደህ አረፍና እጇን አስረህ ያስያዘቻቸው እኛ 2 ሽፍቶች ማልጣላት። እነሱ ራሳቸው ይጫወቱበት። የደረሶች ሸላይ ነች። ፍርዷም የሞት ፍርዷም እሑድ ነው። እስከዛው ግን በስቃይ ትቆይልናለህ። ጌታዬ ግን እኮ ሴቶች ከወንድ ጋር አብረው አይታሰሩም። ትእዛዝ ተፈጻሚ ባይሆን እሱንም እንደምንለው ጥምር ንገሩ።
አይዞህ አባይ አይዞህ፣ በርታ በል። ከቱርክ የመጡ ሐኪሞች ባህረ ነጋሽ መድረሳቸው ልኳል። በቅርብ ቀን እዚህ ይደርሳሉ። አይዞህ አባይ አይዞህ፣ ትድናለህ። እሺ በርታ በል፣ በርታ በል አባቴ፣ በርታ በል። ስንቱ መድኃኒት ቀማሚና አዋቂ ያቃተውን ገና ለገና ባህር አቋርጦ ለመጣ ያድነኛል ብለህ ነው እንዲህ የደከምከው። ይልቅ የሚሻለው ብትነግስና ወንበሩን ብትይዝ ነው የሚሻል። ለአንድ ቀንም ቢሆን ንግስና ያለየው አለያ ግን መከራ ብዙ ነው ልጄ። የውጭ ጠላት ብቻ አይደለም፣ ወንድምህም እንዳልክ በእጅ አይደለም። እባክህ ልጄ ያልካትን ልጅ ቶሎ አምጣና ንግስናውን ተቀበል። በዓለ ሲመቱ ከው ስለማያል እንዳልክ የንጉሥ ተክለ ሃይማኖት ልጅ አግኝቶ ንግስናውን ይረከባል። እባክህን አባቴ ግድ የለህም፣ ጥቂት ብቻ ጊዜ ስጠኝ። የደከምኩበት ፍሬ ቢስ ሲሆን እንዲሁ መና ሲቀር ማየት አልሻ። እኔ እንደሆን ቀንም የለኝ ሕልምም አይቻልም። ንጉሡ በገቡት ቃል መሰረት ሽፍቶቹን ላመጣ ጀግና መንበረ ስልጣናቸውን ሊያወርሱ ቃል ገብተው ነበር። ይህንን ልዑል መስፍን አሳድቶ ነበር። መንበረ ስልጣኑንም ውረሱ ብሏቸው አሻፈረኝ በማለታቸው እሁድ ጥር ማርያም ዕለት ቀርበው ቅበውን ተቀብተው ሹመቱን ካልተሾሙ ልዑል እንዳልካቸው መንበረ ሹመቱን ይወስዳሉ። እንኳን ደስ አለ ብዬ ቀረው አይደል? አላየውም። እሳ ወዴት ነበርክ? አንተ የውስጡን ስታጠዳ የውጭው ተነስቶ ማለት ደርቡሾች ሊወጉን ተነስተዋል። አንዳንድ ሰላዮችን ልከው አገሪቷን እየበጠበጡ ነው። ዛዲያ ተሳካልህ? አንድ ዱካ እጃችን ገብቶ አንተም ቢሆን ለንግስናው መፍጠን ነው። ምነው ሚስቲቱ አልተገኘችም እንዴ? ወንድም ጋሽ እና አባባም ቸኮሉ። በፍጡም ሊታገሱኝ አልቻሉ። መተው ነዋ። ምንም ቢሆን ከንግስና አትበልጥ። ተፈጨም ተቆላም ተልባ አንድ ያው ተልባ ነው። የረዳችኝን ለንግስና ክብር ያበቃችኝን እንዲሁ በቀላሉ መተው ወንድም ጋሽ። ለመሆኑ ታውቃታለህ? ሽፍቶቹ ሲወጉኝ ያተረፈችኝ እሷ ናት። እንደ ህልም ነው። ብርታቱ መድኃኒት ተጠጣ፣ መድኃኒት ተጠጣ፣ ወንድም ለወንድሙ እንደ ሰላማታ። አምላክ በአንድ ነገር አይጠረጠርም፣ ምስጌር በአንድ ነገር አይጠረጠርም። ተግባት ደግነት አይሻል አይቀርም። እድሜ ዘመንን ብትፈልግ አታገኛት። ከሞት መንደር ብቃ እማዬ፣ እንደው እባክሽን ጥቂት ጊዜ ስጭኝ። አባባም እኮ በፍጹም ሊታገሰኝ አልቻለም። እዲያ ቀልዱን ተው እንዴ። እሁድ ከቀረብ ትነግሳለህ፣ አሊያ ጨዋታውን ተው። እኔ ነገሩ ሁሉ አላማረኝም መስፍን። አባት እስኪሞት እኮ ነው የሚጠብቁት ልጄ። ይወሩናል፣
ሸዋዎችም ጎጃሞችም አይተውንም። ጦርም ቢሆን እኮ አባቴ እያለ ካነገስክ በእጅ አይልም፣ አይታዘዝህም። ይልቅ ምሽቲቱን አምጣና አግባ። እኔ ምንም ትሁን ብያለሁ መስፍንዬ። የገበሬ ልጅ ሆና ነው ያፈርክባት አይደል? ብቻ ኢትዮጵያዊቱ መስፍንዬ። ደሞ አትዘንጋ ልጅ፣ ወንድምህም ቢሆን አይተኛለህ። እኔ ነግሬያለሁ። ከሰማኸኝ ስማኝ። አንቶሽ ካታ ወዴት ነው? ይሁን ድንጋይ ሸክከው ጠፍቶብኝ እየፈለኩ ስሙ ጫኑ። እንዲ አንተ የምትፈልገው ስማኝ፣ ይልቅንስ ስራውን ጠንቀቅ አድርገህ ብትሰራ ይበጃል። እንግዲህ ያሳሰው ጠፍቶብኝ ይባላል። የት ነበር የምትኖር ጌታዬ? የታሰሩ ሽፍቶች ወዴት ናቸው? ጌታዬ ከዚህ ታች ታለው እስር ቤት ነው። እርዳታችሁን ፈልጌ ነበር አመጣጥ። ከእናንተ ዘንድ የምትኖር ሴት ጠፍታኛለች። ልጅቱ ማን ናት? ማንነቷን አላውቅም። እንደው ባካችሁ ፈልጉልኝ። ከዚህ ካላችሁበት ግዞት እንደው አስወጣችኋለሁ። ይንገሩኝ ጌታዬ፣ ካለችበት ፈልጌ ያገናኙታል። ጌታዬ፣ ለደርቡሾች ስሰልል የተያዘች አገሯን የሸጠች ጋለሞታ ሴት ነች። ልዑል እንዳልክ ናቸው እጅ ከፍንጅ ይዘው ወደዚህ የላኩ። ዛዲያ ፍርዷ እንኳን እስኪፈረድላት ምን አለ አፈን ብፈቷት። ደግሞ ስለምንድን ነው ከወንዶች ጋር የተቀላቀለችው? ጌታዬ፣ እንዳፈታት የሚል ትእዛዝ ስለተሰጠኝ ነው። ሽፍቶች እንዲጫወቱባት ነበር ወደዚህ አመጣጡ። እነሱም ንቀዋት ነው መሰል አልነኳት። ሞት እሁድ። ዛዲያ ሞቷ መቼ አነሳትና ነው እንዲህ የምታሰቃዩት? በል ይሄ የግፍም ግፍ ነው። አሁን አፏን ፍታና ውሃም ስጣት። ደግሞ ከዚህ በኋላ ማንም ሰው እንዳይገፋ። መስፍን ምን እያለ ነው? ልጅቷ ካልተገኘች አልነግስም ብሏል አሉ ነው አጣርታል። ጌታዬ፣ እየተረጋገጠ ነገር ነው። እንደውም ማናችሁ እንደምነት ስለማይታወቅ ቤተ ክርስቲያን ለሁለታችሁም ጸሎት እየተደረገ ነው። አክሊልም ሀብጣም ተዘጋጅቷል። ከየት ያገኛት እንደሆነ እናያለን። እኔስ ነግስ አይታ ትሰዋታለች። እኩለ ሌሊት ሲጋመስ ከታሰረችበት ታወጣና ባለ ሲመቱ ሲጠናቀቅ አንገቷን ትቆርጥ።
ማናገር አደራ ልታስፈላጊው ወይኔ አደሬን ጌታዬ ምንድን ነው እንደው ድፍረት ካልሆነብኝ ተናገር ምንድን ነው የሉ እንዳልካቸው ወታደሮች ጌታዬ አገልግል የምታመጫ የነበረችው ልጅ ታችኛው እስር ቤት አይቻታለሁ የት ታችኛው እስር ቤት ለመሆኑ ታውቃለህ ደርቡሾች ሊወጉን ተነስተዋል አንዳንድ ሰላዮች ልከው አገሪቷን እየበጠበጡ አንድ ዱካጃቸው ውሻ ችጋለ ሞታ ዛሬ የመጨረሻ ሚሌች ሲመት ወደሚተጸበቁት እሺ
ፈሰሰ እንደ ጅረት፣ ስጋም ወደቀ እንደ አለት። ሀገሬ ግብርሽ ደም ነው አሉ፣ ያውም የልጆችሽ ገባሪ ልጆችሽ ተገባሪም ልጆችሽ። አረ ምንኛ ጨካኝ ነሽ እናቴ! እስቲ በቃኝ በይ፣ እስቲ የእናት ወግ አድርጊ። ሁሉም ሰብስቢና ተስማሙ፣ ታረቁ፣ ፍርዱን እኩል አድርጊ። ዳኛ አትሰላች እናቴ፣ ሁሉንም ምከር። ምህረትን ይወቅ ሕዝብሽ፣ ምህረትን አስተምሪ እስቲ፣ ይቅርም አባቢ። ንጉሥ ሆይ 1000 ዓመት ይንገሱ። ይህ ሰው የሞት ፍርድ ተፈርዶበታልና ፍርዱን ያጸድቁልን ዘንድ እንጠይቃለን። ደም መፋሰስ በእኛ ይብቃ። እኔ ምሬዋለሁ። ወደ ግብር ቤት ትገቡ ዘንድ ንጉሡ አዘዋል። ምን ተገኘ? እንግዲህ ያሻው ቴዎድሮስ ተገኘ። ቴዎድሮስ ነገሰ። አገሬው ደስ ይበል፣ ምድሩ ደስ ይበል። ተመስገን አምላኬ፣ ቴዎድሮስ ተገኘ። በደም ነው የምፈልገው። ሙሽራ ሙሽራ ደማቋ አበባ። ልክ ብላችኋል። የገደለ ገደል ነው የሚለው ትእዛዙ። ግናስ የግድያውን ስነ ስርዓት የሚፈጽመው ከእናንተ ወገን መሆን አለበት። ኧረ ጌታዬ፣ የወንድሜ እንደው እኔው መልሰዋለሁ፣ ራሴው መልሰዋለሁ። ታዲያ የገደለ ገደል ነውና የሚለው ትእዛዙ ለአንተም ገዳይ ይፈለግልሃል። ምነው ጌታዬ? ደምን በደም መመለስ ምንም ዋጋ የለው። ባይሆን የደሙን ካሳ በደንብ አድርጌ እኔ ልካስ። ግድ የላችሁ